የኢትዮጵያ አየር መንገድ 767 ከአዲስ አበባ ወደ ሮም የሚያደርገው በረራ በረዳት አብራሪ ኃይለመድህን አበራ ተገኝ ጄኔቭ እንዲያርፍ ይደረጋል። የዓለም መገናኛ ብዙሃን በሰፊው ዘግበውታል። ዛሬም በመዘገብ ላይ ናቸው። የረዳት አብራሪው ተግባር የጀግና ተግባር ነው የሚሉ በርካቶች ናቸው። ውጤቱ በኢትዮጵያ ያለውን የሰብአዊ መብት ጥሰትና በደል የሚያንጸባርቅ ነው ያሉ የሰብአዊ መብት ድርጅቶች በርክተዋል። በትናንትናው ዕለትም ወጣ የተባለው የእህቱ ደብዳቤ እየተቀነባበረ እንደሆነ እየተነገረ ነው። ዛሬ በተሰራጨው መረጃ መሰረት የረዳት አብራሪው እህት ፌስቡክ እና ትዊተር መጠለፉ ነው። ጋዜጠኛ አበበ ገላው የረዳት አብራሪውን ተግባር በተመለከተ ከመሳይ መኮንን ጋር ቆይታ አድርጓል። ጋዜጠኛና አክቲቪስት አበበ ገላው በጣም አመሰግናለሁ። እንግዲህ የሰሞኑን መነጋገሪያ ወደ ሆነው ርዕሰ ጉዳይ ይዤ ነው ወደ አንተ የመጣሁት። የኢትዮጵያ አየር መንገድ ረዳት አብራሪ ኃይለመድህን አበራ ተገኝ ሰሞኑን የፈጸመው ነገር በዓለም መነጋገሪያ እንደሆነ በቅርበት የምትከታተል ይመስለኛልና ምንድነው ያልከው መጀመሪያ ስትሰማ? እንደው ሰው መጀመሪያ ስሰማ ግራ ነበር የተጋባሁት። እንዴት ይሆናል አንድ ፓይለት የራሱን አውሮፕላን እንዴት ይዞ ይጠፋል የሚለው ነገር እንደው ሰው እኔም ያሰብኩት ነገር ነበር። ግን በኋላ ነገሮችን ለማረጋገጥ ስሞክር ምን እንዳነሳሳው ለመመርመር በራሴን በኩል ስሞክር በዋናነት እንግዲህ ትልቁ ነገር ይሄ የኢትዮጵያዊ ፓይለት የጠየቀው ነገር ወደ ስዊዘርላንድ ይሄን አውሮፕላን ይዞ ሄዶ የፖለቲካ ጥገኝነት ነው። የፖለቲካ ጥገኝነት የሚጠይቅበት ሰው ደግሞ በስርዓቱ የተማረረ የተንገሸገሸ መሆን አለበትና ይህም ኢትዮጵያዊ ወጣት በዚህ በተለይ የኢትዮጵያ አየር መንገድ ከፍተኛ የሆነ ችግር እንዳለበት ጭምር እናውቃለን። በስራም በኩል ይሁን ምክንያቱም በኢትዮጵያ አየር መንገድ ያለው የአድሎ ስርዓት የህወሓት የበላይነት የተንሰራፋበት ብዙ ዜጎች ደስተኛ ያልሆኑበት ተቋም ነው። ከዛም በላይ ደግሞ በሀገሪቷ ውስጥ ያለውን አስከፊ የሰብአዊ መብት ጭቆናና ረገጣ እንደዚሁም ደግሞ የአፓርታይድ ስርዓት በመቃወም እንደሆነ ምንም ጥርጥር ስላላደረብኝ ለዚህ ፓይለት ከፍተኛ የሆነ ድጋፍ ነው እየሰጡ ያለሁት። አበባ እንግዲህ ጉዳዩ በዜና ማሰራጫዎች ከተዘገበበት ጊዜ ጀምሮ የተለያዩ ውይይቶች እየተካሄዱ ነው። በተለይ በኢትዮጵያ መንግስት ደጋፊዎችና ወይም በኢትዮጵያ መንግስት ማለት ይቻላል እንደውም በሌላ ወገን የተለያዩ ስሜቶች ነው ያሉት። እንደ ጀግናም እየታየ ነው፣ እንደ ሀገር እንዳዋረደም እየተቆጠረ ይገልጻሉ። አንተ የትኛው ነው ይሄ ልጅን ተግባር በትክክል የሚገልጸው? በጥያቄ ያለው መሳይ መቼም እነዚህ ሰዎች እውነትን የተናገረ የእነሱ መንገድ ሁሉ ያልካለታ ሀገር የከዳ ነው። እኛንም ሀገር የከዳ ሲሆን አልነበረም። የራሱ ከፍተኛ ፕሮፓጋንዳ ነበር። በሌላ የራሱ የተቀነባበረ ፕሮፓጋንዳ ከፍተውብኝ የነበረው ሀገር የከዳ የሚለው አሁንም ያው ተመሳሳይ የሆነ ነገር ነው እየሰሩ ያሉት የስርዓቱ አቀንቃኞች። ሀገር የከዳ ሀገር ያዋረደ የታመመ የሚለው ነገር በስርዓት እያሰራጩ ነው። ደግሞ ላይ ግን እኛ ሀገር ባንድ ከዳ እናውቃለን። ወያኔ ነው የኢትዮጵያን ሕዝብ እና ሀገሩን ከድቶ ይኸው ለ22 ዓመት እየተበጠጠ በመከራ ህዝቡን አስመርሮ እየገዛ ያለው እና ሀገር የከዳ የሚለው ነገር የእነሱን ማንነት ኢንጂነሪንግ የሚባል ነገር አለ። አንድ ሰው ራሱ የሆነውን ነገር ሌባ የሆነ ሰውን ባየ ቁጥር ሁሉ ሌባ ይመስለዋል እና እነሱም ሀገር የከዱ ሰዎች ስለሆኑ ለሀገር በጎ የሚሰራው ሁሉ በሀገር መክዳት እየከሰሱ ያሉት እነሱ ናቸው። እነ እስክንድር ነጋ ሁሉ እስር ቤት የሚገኙት በሀገር መክዳት ወንጀል ተከሰው እንደሆነ እናውቃለን። ግን ሀገር የከዳው አሸባሪው ማን ነው ቢባል ራሳቸው ወያኔዎች እና የስርዓቱ አቀንቃኞች እንደሆኑ እነሱም የሚከፋቸው ሀቅ አይደለም። ዓለም ሁሉ የሚያውቀው ጉዳይ ነው። ይህም ወንድማችን ይህንን ወንጀላቸውን ነው ለዓለም ሊጋለጥ እንደገና ትኩረት እንዲያገኝ ያደረገው። ስለዚህ ነው የተበሳጩት። ጉዳዩን በተመለከተ የዓለም መገናኛ ብዙሃን ኢትዮጵያ ውስጥ ካለው የሰብአዊ መብት ጥሰት አንጻርም እያነሱ ነው ያለው። ይህን የሚናገሩት ትልልቆቹ መገናኛ ብዙሃን ናቸው። ጉዳዩ በቀጥታ የሰብአዊ መብት ጥሰትን ሊመለከት እንደሚችል ሁሉ እየጠቀሱ ይገልጻሉና አንዳንድ ወገኖች ደግሞ በግሉ የደረሰበት አስተዳዳሪያዊ በደል ያመጣው እንጂ ኢትዮጵያ ውስጥ ያለውን አጠቃላይ የሰብአዊ መብት ጥሰት ለማሳየት አቅዶ አልነበረም የሚል ማስተያየት ይሰጣል። እስቲ በዚህ ላይ ምን ትላለህ አንተ? እንግዲህ ኢሳት መሳንተ ያረከው በቅርበተን ያረከው ከአጎቱ ልጅ ጋር ያረከው ቃለ ምልልስ ብዙ ነገር ነው እየነገረ ያ ቃለ ምልልስ ብዙ መረጃ ይዟል። ምንድነው በዛ ቃለ ምልልስ የተወጣው ነገር ይሄ ልጅ ለሀገሩ ለወገኑ ለኢትዮጵያ ሕዝብ የሚቆረቆር በጣም ትልቅ አሳሰብ ያለው ጭንቅላት ያለው ልጅ ነው እና በምንም አይነት ሁኔታ ቢሆን በዚህ ደረጃ የሚያስብ አንድ ፓይለት እድሜውን እና ህይወቱን ሊያወሳስብ በሚችል ሁኔታ እንዲህ አይነት ድርጊት ሊፈጸም አይችልም። ካልመረረው እንደገናም ደግሞ በዚህ ድርጊቱ ደግሞ የሀገሬን ህዝብ እጠቅማለሁ ብሎ በአስብ ይሄን ሊያደርገው የሚችል ነገር አይደለም። ምክንያቱም ይሄ ልጅ ፓይለት ነው። የትም ሀገር ሄዶ ጥገኝነት መጠየቅ ይችላል። ለማንም ሰው እንኳን አይደለም ፓይለት ዛሬ እንደምናውቀው ወያኔዎች እንኳን በየሀገሩ እየሾለኩ እየገቡ ጥገኝነት እየጠየቁ ያለበት ነገር ነው። እሱ በጣም ቀላል ነገር ነው። ጥገኝነት መጠየቅ አይደለም ራሱ ይህንን ያነሳሳው እንደሚገባል
በኢትዮጵያ ውስጥ ያለው እውነታ ለዓለም ጎልቶ እንዲታይ ለማድረግ ነው። ደግሞም አድርጓል። በእውነት ከፍተኛ የሆነ የዓለም አቀፍ የሚዲያ ትኩረትን ነው የሳበው ይሄ ድርጊት። ምክንያቱም አውሮፕላን ጠለፋ ሁልጊዜም እንደሚታወቀው የዓለምን ሕዝብ ትኩረት ነው የሚስበው እና ይሄ ውይይት በድርጊቱ በኢትዮጵያ ውስጥ ያለውን እውነታ ለማጋለጥ ችሏል። ብዙ ሳይናገር ግን ባደረገው ድርጊት ብቻ በስርዓቱ ላይ ከፍተኛ የሆነ ኪሳራ ያደረሰበት። ስለዚህ ነው እነሱ የተለያየ ፕሮፓጋንዳ የሚከፍቱት። የእነሱ ፕሮፓጋንዳ ሁላችንም እንደምናውቀው የከሰረ ነው። ምንም እውነታ ያደረገ እንደሆነ የምናውቀው ሀቅ ነው። ምናልባት የበረራ ባለሙያዎችንም እያነጋገርን ያለ ነው። በተለይ በጦር ጀቶች ታጅቦ በዛ በመረጋጋት መንፈስ 202 መንገደኞች አንድም ነገር መጨነቅ ሳይደርስባቸው ስለ ጉዳዩም እንደውም ሳያውቁ ነው አብዛኞቹ አያውቁትም እንዲያርፍ በሰላም ማድረጉን ለሌሎችም በአርአያነት ለሌሎች አብራሪዎችም ልምድ ላላቸውም በአርአያነት የሚጠቀስ ነገር እንደሆነ እየገለጹ ነው ያሉት። በአንጻሩ ደግሞ ጭንቀት ያለበት እንደውም አንዳንድ ጊዜ ከአይምሮ ህመም ጋር ማገናኝተው እየገለጹ ነው። በእርግጥ ከዚህ በፊትም በየኔሰው ገብሬ ላይ ተመሳሳይ ዘመቻ ተካሂዷልና ይሄንን እንዴት አገኘው አንተ? በትክክል በእውነት እኔም እጅግ የገረመኝና ያስደነቀኝ ነገር ይሄ ልጅ ለረጅም ሰዓት ነው እንግዲህ አውሮፕላኑን የተቆጣጠረው። በዛ ጊዜ በተለይ ጣሊያን ከገባ ጊዜ ጀምሮ የተዋጊ ጀቶች ሲከተሉት ነበር። የጣሊያን ተዋጊ ጀቶች ተከተሉት። ከዛ በኋላ ደግሞ ፈረንሳይ ደግሞ ሲደርስ ደግሞ የፈረንሳይ ተጨመሩ እና ይሄ በጣም እንደውም አስገራሚ ጀብድ ነው። ምክንያቱም በጦር ጀቶች ታድቦ ያለምንም መረበሽ ተረጋግቶ አውሮፕላኑን በሰላም ያሳረፈ ኢትዮጵያዊ ልንኮራበት ነው የሚችለው። ይሄ የአእምሮ ጭንቀት ያለበት ቢሆን ኖሮ ጀቶችን ሲያይ አውሮፕላኑን ሊከሰክሰው ይችል ነበረ። ያ አይደለም የሆነው። በጣም በተረጋጋ ሁኔታ የምፈልገው አሳይለም ነው፣ እንደውም በትህትና ሁሉ አመሰግናለሁ ብሎ ነው ጥያቄውን ሁሉ እየጨረሰው። እንዲህ አይነት የተረጋጋ አእምሮ ባይኖረው ኖሮ በዚህ ደረጃ ላይ በጦር ጀቶች ታጅቦ ያን ሁሉ ህዝብ ይዞ አንድም ሰው ላይ አንድ ችግርና ጉዳት ሳይደርስ ማሳረፉ እንግዲህ የአእምሮ ጤንነት ከዚህ በላይ ሊያረጋግጥ የሚችል ምንም ነገር የለም። ይሁንና ግን ይሄ ቀደም ብሎ እንደተጠቀስከው ወያኔዎች እና የስርዓት አቀንቃኞች ለሀገራቸው ላለ ወገናቸው በሚቆረቆሩ ወገኖች ላይ ሁሉ ጊዜ እንዲህ አይነት ፕሮፓጋንዳ በተቀናጀ መልኩ እንደሚያደርጉ እናውቃለን። በእኔም ላይ አድርገውታል። በዚህ ደረጃ አይሳካላቸውም፣ ግን በተለያየ መንገድ በእኔም ላይ የሆን በቤተሰቦች ላይ ጫና ለማሳደር ያላረጉት ጥረት አልነበረም። ስሜንም ለማጥፋት ያላረጉት ጥረት አልነበረም። በእርግጥ አልሳካላቸውም፣ ወደፊትም አይሳካላቸው። አሁንም ደግሞ በተመሳሳይ ሁኔታ በዚህ ልጅ ላይ እያደረጉ ያሉት ድርጊት እና በቤተሰቡ ላይ እያሳደሩ ያሉት ጫና ከዚህ ጋር ተዛማጅ የሆነ ነገር ነው። አሁን እህቱ አወጣች የተባለው ደብዳቤ አለ። ግን አሁን መርዳት እንደቻልነው ምንድን ነው የእህቱን የፌስቡክ አካውንት ጭምር ጠልፈውታል። ስለዚህ ያ የተባለው ደብዳቤ ግን ከእርሷ እንዳልሆነ ግልጽ ነው። ወያኔ ይህን አይነት የከሰረ ስራ ይሰራል እና አሁንም እኛ የገጠመን ጠላት እንደዚያ ብዙዎች ተግቶ የሚንቀሳቀስ እኩይ ተግባር ለመስራት ተግቶ የሚንቀሳቀስ ጠላት ስለሆነ ያለብን ሁላችንም በጋራ ሄደን መመከት አለብን። ከዚህ ከኢትዮጵያዊ ወገናችን ጋር ደግሞ በጋራ መሰለፍ አለብን። ምክንያቱም ይሄ ወጣት የሰራው አንድ ወንጀል የለም፣ አንድ ወንጀል አልሰራም። በምንም አይነት ሁኔታ የሰውን ሕይወት ጉዳት ሊያደርስ የሚችል ደረጃ ወንጀል አልሰራም። ጠላቶች ብዙ ጊዜ እንደምታውቀው በመሳሪያ አውሮፕላን አይነት እና ወይም መርከቦችን አስገድደው ብዙ ጉዳት የሚያደርሱ ሰዎች ናቸው። ይሄ አይነት የሚጠይቋቸው ጥያቄዎች ካልተፈጸሙላቸው ብዙውን የሚጨርሱበት ሁኔታ አለ። ይሄ ግን እንዲህ አይነት ሁኔታ እንኳን አልፈጠረም። በተረጋጋ ሁኔታ ያደረገው ነገር አውሮፕላኑን ወደሚፈልገው ሀገር ወስዶ ማሳረፈ እና አሁንም እኛ የዓለም ሕዝብ ሊያንጋግልን የሚገባው ነገር ምንድን ነው? ይሄ ወንድማችን ተቃውሞውን የገለጸው እንጂ ማንንም ለመጉዳት አልፈለገም። ስለዚህ የስዊትዘርላንድ መንግስትም ወይም ደግሞ ሌሎች ሀገሮችም ይህንን ወንድማችንን ጉዳት የሚያደርስ መንገድ ከበድ ያለ ቅጣት እንዳይቀጣ ሁላችንም በተቀናጀ መልኩ ጥረት ማድረግ አለብን። አንዳንዶቻችን ኦልሬዲ ጥረቱን ጀምረናል፣ ግን ደግሞ ህዝቡ ድጋፉን በያለበት መግለጽ አለበት። ቀደም ሲል ያነሳው ደብዳቤ ላይ እህቱ ተብሎ የተገለጸው ደብዳቤ ማረጋገጫም እስካሁን ሊገኝ አልቻለም። አሁን ደግሞ ዛሬ በወጣው መረጃ ደግሞ የሷም የፌስቡክም የትዊተርም አካውንቷ ተጠልፎባት እንደሆነ ነው የተሰማውና ስለዚህ እሷ ጽፋው ላይሆን እንደሚችልም ነው ግምቶች ያሉት። ብትጽፍ እንኳን በዛ ደረጃ ልጁን ለማሳየት የምትችልበት ሁኔታ የግዳጅም ነገር ሊኖር ይችላል የሚሉ ወገኖች አሉና እንደው ደብዳቤው በተለይ በመንግስት ወገኖች ዘንድ በከፍተኛ ሁኔታ እየተራገበ ነው ያለውና የልጁን ሁኔታ ሊገልጽም ላይገልጽም የመቻሉን ነገር ውይይት ከፍቷል። ምን ትላለህ አንተ? እኔ እንግዲህ ቀደም ብዬ የጠቀስኩት ነገር አለ። አንደኛ ወያኔዎች ኮሚሽ ናቸው። የኔሾ ገብሬ ላይ በቤተሰቡ ላይ ቤተሰቡን አፍነው እህቱን ጭምር አስገደው ምን አይነት ነገር እንዳደረጉ የምናስታውሰው ነገር ነው። አሁንም ይህን ልጅ ቤተሰቡ አንድተውታል ማለት ይቻላል። ማንም ሰው ስልክ መናገር አይችልም። አንዳንድ ቀደም ብሎ ግንኙነት ከኛ ጋር ሆነ ከሌሎች ጋር የፈጠሩ ሰዎች ሁሉ እንዳይገናኙ የተደረገበት ሁኔታ አለ። ልክ ቤተሰቡ እንደ እስረኛ ነው፣ እንደ ቁም እስረኛ ነው ይዘውት ያሉት እና አሁንም ትልቁ ቁም ነገር ይሄ ልጅ የሰራው ጀብድ ዋናውን መልዕክቱን ለመሸፈን ነው። በኢትዮጵያ ውስጥ ያለው የአፓርታይድ ስርዓት ብዙ
ብዙዎችን ያስመረረና ለእንደዚህ አይነት ድርጊትም ያነሳሳ የሚችል ትክክል ያነሳሳ ነው የሚለውን ዋናውን መልዕክት ለማድረስ እያደረጉ ያለው ጥረት ነው። የኢትዮጵያ ሕዝብ መሮታል። ምሬቱ እስከዚህ ደረጃ ነው። ይሄ እንግዲህ የዚህ ፓይለት ጉዳይ ብቻ አይደለም። ከእሱ በላይ ደግሞ የመረራቸው ብዙ ኢትዮጵያኖች በሚሊዮን የሚቆጠሩ ኢትዮጵያኖች በአረብ ሀገርም በስደትም በየሀገሩ እየተሰቃዩ በሀገራቸው ውስጥም በቁም እስረኛ ሆነው ብዙዎቹም በየእስር ቤቱ እየተወረወሩ እየተገደሉ ቁል ስቅል እያየ የሚኖር ህዝብ ነው የኢትዮጵያ ህዝብ። ስለዚህ እንዲህ አይነት እርምጃዎች ወደፊት ይከሰታሉ። ይሄ መጀመሪያው የመጨረሻውም አይደለም። እነሱ ግን ይህን እውነታ ለማድረስ እየሞከሩ ያሉበት ሁኔታ ቢኖርም እኛ ደግሞ ቀደም ብዬ እንደጠቀስኩት እውነታውን ይዘን ከዚህ ከወንድማችን ከፓይለት ጋር መሰለፍ አለብን። ድጋፋችንን መግለጽ አለብን። እህቱም ለቀቀች የተባለው ደብዳቤ የእርሷ እንዳልሆነ እንግዲህ ዛሬ በፌስቡክ አካውንቷ የተናገረችው ነገር ምንድን ነው? የፌስቡክ አካውንቴ ተጠልፏል የሚል አጭር መልዕክት ትታለች እና ምን ማለት እንደሆነ እንግዲህ ይገባናል። እሷ የምትኖረው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ እየኖረች በነጻነት መናገርም በነጻነት የፈለገችውን ማድረግ ስለማትችል የኢትዮጵያን ሕዝብ ጠልፎ የሚንቀሳቀሰው ወያኔ እሷንም እና ቤተሰቦቿ ላይ ከፍተኛ የሆነ የስነ ልቦና እና አካላዊ ጫና እያደረጉ እንደሆነ ግልጽ ነው እና በዛ ነው ሊታይ የሚገባው ይልማል ነው። አበበ እንግዲህ ምናልባት ነገ ከነገ ወዲያም ቤተሰቦቹን በአስገዳጅ ሁኔታ ያንም የኔ ሰው ገብሬም ላይ እንዳደረጉት እህቱ ወጣም ልጁ ታማሚ ነው ብላ እንድትገልጽ እንዳደረጉት ሁሉ አሁንም ቤተሰቦቹን እንደዛ በአስገዳጅ ሁኔታ ሊያደርጉ እንደሚችሉም ይጠበቃልና ይሄ ከወዲሁም ከግምት ገብቶ እንደው ግርምትንም ሆነ ድንጋጤን እንዳይፈጥር ከወዲሁ እየተመከረ ነው ያለው። በመጨረሻ የምትለው አለ? በመጨረሻ ለመናገር የምፈልገው ቀደም ብዬ ያነሳሁትን አንድ ጉዳይ ነው። ይሄ ወንድማችን ለሀገሩ ለህዝቡ ከፍተኛ የሆነ ዓለም አቀፋዊ ትኩረት የሚስብ ድርጊትን ፈጽሟል። ተቃውሞ ነው ያሰማው። በእውነት ለመናገር ባይቃወም ኖሮ በተሰጠው ስራ ኃላፊነት መሰረት ያለምንም ኮሽታ አውሮፕላኑን ወደ ሮም ወስዶ የፈለገበት ሀገር ሄዶ ጥገኝነት ጠይቅ ነበር። ፓይለት ነው እንደምናውቀው። ይህንን ግን ማድረግ አልመረጠም እና የዓለም አቀፍ ትኩረትን በሚስብ መንገድ የሀገሩን አውሮፕላን ነው አልፎ ሲሰማገር ከባድ ወንጀል ነው ከወንጀል አንጻር ከህግ አንጻር። ያም ሆነ ግን የስዊዘርላንድ መንግስት የሚሆን ሌሎች መንግስታት ይሄ ኢትዮጵያዊ ወገናችን ተቃውሞውን ማሰማት ፈለገ እንጂ ማንንም የጎዳ እንዳልሆነ የመጉዳትም እቅድ እንዳልነበረው በመግለጽ ከጎኑ መሰለፍና ድጋፋችንንም በይፋ መግለጽ አለብን። ህዝቡ መሰባሰብ አለብን። ይሄ የአንድ ሰው ጉዳይ አይደለም። አሁን አንድ ያለው ችግር ምንድነው? እንደዚህ አይነት ጉዳዮች ሲከሰቱ ለዛ ሰው ብቻ ይተውለትና ያ ሰው አላስፈላጊ ጫና ውስጥ የሚገባበት ሁኔታ ይፈጠራል። እንደዚህ አይነት ነገር ሊከሰት አይገባም። አንድ ሰው ለሀገሩ ለወገኑ መስዋዕትነት ሲከሰት ሌላውም አብሮት ሊሰለፍና ሊያግዘው ያስፈልጋል። ይሄም ኢትዮጵያዊ ወንድማችን ተስፋ እንዳይቆርጥ ከጎኑ ብዙ ሚሊዮን ኢትዮጵያኖች እንደተሰለፉ እንዲረዳ እንዲሁም ደግሞ ያደረገው ድርጊት ደግሞ በብዙ ኢትዮጵያኖች ዘንድ በቀና ሁኔታ እንደሚታይ ያንንም ደግሞ እንዲረዳ ከጎኑ ተሰልፈን እገዛ ልናደርግለት ያስፈልጋል። የስዊዘርላንድ መንግስትንም ሁላችንም ይሄን ኢትዮጵያዊ እንዲለቀው መጠየቅ አለብን። ለቀቁትም አለቀቁትም ልቀቁት። ይሄ ኢትዮጵያዊ ብሶት ነው እንዲህ አይነት እርምጃ እንዲወስድ ያደረገው። ሁላችንም እንደሱ በሀገራችን ላይ በስደትም ያለን ኢትዮጵያኖች ሁሉ እንደሱ ከፍተኛ የሆነ ብሶት አለብን ብለን ማስረዳት አለብን እና በዛ ሁኔታ አንዳንድ ጥሪዎች ይደረጋሉ። አንዳንዶቻችንም ወረድ ጥሪ ያስተላለፍን ነው። ለዛ ቀና የሆነ ምላሽ በመስጠትና ፈጠን ብሎ እርምጃ መውሰድ እንተባበር የሚል መልዕክት ነው ለማስተላለፍ ስንፈልገው። ጋዜጠኛና አክቲቪስት አበበ ገላው በጣም አመሰግናለሁ። እኔ በጣም አመሰግናለሁ መሳይ። አድማጮቻችን ይህ ኢሳት ሬዲዮ ነው። በ571 305 1637 ከእናንተ የደረሱ መልእክቶቻችሁ ለዛሬ ያልናቸው